ኒው ቪዲዮ እንልና ከጋለሪ ውስጥ አንድ ቪዲዮ መርጠን አድርገን እናስገባለን። ቀጥለን አስፔክት ሬሽዮ ጋር እንሄድና ክሊክ ካደረግን በኋላ 16:9 በሚለው ሴት እናደርጋለን ማለት ነው። ከዛ ስቲከር የሚለውን እንመርጥና ሞባይል ፍሬም የሚለውን እናስገባለን። ሰርች ስናደርግ የሚመጣልንን ፍሬም እንደዚህ ይመጣልናል። ከዛ ፍሬሙን እናስገባና በምንፈልገው ልክ ዙም አድርገን ከስክሪኑ ጋር ለኛ እንደሚመቸን እናስተካክላለን። ከዛ በኋላ ቀጥታ የፍሬሙን ያስገባነውን ፍሬም ከቪዲዮ ጋር እኩል ማች ካደረግን በኋላ የምንፈልገው ማስክ የሚለውን ነው። ቪዲዮን ክሊክ አድርገን ማስክ የሚለውን ፈልገን ማስክ ክሊክ ካደረግን በኋላ ሬክታንጉላር ማስክ ጋር መጣና እሱን ክሊክ አድርገን ልክ በቀኝና በላይ በኩል ያለውን ቀስቶችን ተጠቅመን የኛን ስክሪን ፊት እስኪያደርግ ድረስ አጀስት እናደርጋለን ማለት ነው። ያንን አጀስት ካደረግን በኋላ ከላይ በኩል ያለችዋን ክብ ነገር ተጠቅመን ከርቭ ነገር ለፍሬሙ እንሰጣለን ማለት ነው፣ ጥሩ ቅርጽ እንዲመጣ ማለት ነው። ስለዚህ ከዛ በኋላ እንግዲህ ኤክስፖርት ማድረግ ነው ማለት ነው ፋይላችንን። ኤክስፖርት ካደረግን በኋላ የመጨረሻ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ላለው በሌላ ቪዲዮ እንመጣለን። መልካም ጊዜ